ይቅርብኝ ዙፋን ላይ መቀመጥ በክብር ይቅርብኝ ድሎቴን ምቾቴን ማባረር ልውደቅ ከእግሮቹ ስር ልቅረበው በእንባ በጾም በጸሎቴ ደጆቹን ላንኳኳ አዎ ወስኛለሁ በእርግጥ ምንም እንኳን ያለ ሕግ ቢሆን ፊቱ እገባለሁ ቢያኖር ያኖረኝ ብጠፋም ጠፋለሁ እንደ ክብርት ንግሥት ገበታ ደርድሬ መመገብ ሳያምረኝ የዙፋኔን ውሎት ምቾት ሳያጓጓኝ የደንገጥሮቼ ሽርጉድ ሳይስበኝ 3 ቀን 3 ሌሊት እምባዬን አፈሰስኩ በፊቱ ገብቼ ሞገስን እንዳገኝ ንግሥቲቷ አስጢን በክብር ተጠርታ አሻፈረኝ ብላ በናቀችው አዳራሽ ለመግባት ጓጉቼ ሕጉ ስለማይፈቅድ ይህንን በጭራሽ ፈልጌያለሁና የነገሥታት ንጉሥ እንዲበቀልልኝ ከሸክሜ ብዛት እኔ ሳልጠራ ያለ ሕግ ገባሁኝ የነገሥታት ንጉሥ ለዘላለም ንገስ ብዬ ፊቱ ቆምኩኝ በአይኑ ከብሬ ዘንጉን ዘረጋልኝ ያለ ሕግ ገብቼ ከቶ ፊት ያልነሳኝ ለካ ይገባዋል እንዲህ ሳልጠራ ሸክም እንዳመጣኝ ንጉሥ ሆይ ምነግርህ የማዋይ ጉዳይ በርግጥ አለኝና እለምንሃለሁ ወደ ግብዣዬና ግብዣዬ እኔው ነኝ በፊትህ ማቀርበው ሕያውና ቅዱስ መስዋዕት አድርጌ ራሴን እሰዋለሁ በእውነት በፊት ሞገስ ካገኘሁኝ ምንድነው መሻትሽ ብለህ ከጠየከኝ እስከ አንተ መንግሥት እኩሌታ ድረስ ይሰጥሻል ካልከኝ ክብር አለምንም ሕዝቤን በእንባዬ በመሻቴ ስጠኝ አንተ የፈጠርከው ያንተ እጅ ሥራ እልቂት ታውጆበት አንተ የሞትክለት ሞት ተደግሶለት ይኸው ይገደል ዘንድ ትእዛዝ ተላልፏል ሕዝብ ላይ ተነስቶ ጠላት ይህን ሰርቷል አላወቀም ሃማ አልገባውም ጠላት እንደ ያኔው አስጢን መስየዋለሁኝ እንዲያው ተራ ንግሥት በልመናና በሞገሱ መንፈስ እኔ መቀባቴን ለእስራኤል በሙሉ የምማልድ እናት ሆኜ መነሳቴን አልገባውም ጠላት ለዚህ መጠራቴን አላወቀም ሃማ አልገባውም ጠላት ጦሩን አሰልፎ ቢያውጅ ጦርነት በነገሥታት ንጉሥ እግር ስር ወድቄ በፊቱ እምለት የእርሱን ፈንጠዝያ ሩጫ እንደምገታ አላወቀም ጠላት አልገባውም ሃማ የሞቱን ደብዳቤ ማህተም ቢያትም ሕዝቤን ለመደምሰስ በታላቁ ቁጣው በፍጥነት ተነስቶ ቢይዝ እሽቅድድም ማንስ በነገረው እኔ ተንበርክኬ ከሱ እንደምቀድም ሀገርን ለመደምሰስ በየአደባባዩ የነዛውን ወሬ እሽረዋለሁኝ እኔ በጓዳዬ እንዳ የሚያስፈራው የእልቂቱ አዋጅ ግድያው ዜና በጉልበቴ ስወድቅ ፈጽሞ እንደሚሻር አልገባውም ሃማ የልመናንና የሞገሱን መንፈስ ለእስራኤል በሙሉ እግዚአብሔር አፍስሷል ቃል ኪዳን ስላለኝ የኔ ብቃት ሳይሆን ይህ መንፈስ ይሰራል ለበዓል ጉልበቱን ያላንበረከከ በመሰዊያዎቹም ዕጣን ያላጠነ አዎ ተናግረሃል በዚህች ከተማ ብዙ ሕዝብ እንዳለ ቀኝና ግራውን ጠንቅቆ የማያውቅ የጽድቅን ጎዳና እውነትን የሚናፍቅ የሞት አዋጅ ደርሶት መፍትሄ ለጠፋው እኔ በእንባዬ አሳስብሃለሁ በእውነት በፊት ሞገስ ካገኘሁኝ ምንድነው መሻትሽ ብለህ ከጠየከኝ እስከ አንተ መንግሥት እኩሌታ ድረስ ይሰጥሻል ካልከኝ በዚህች ከተማ አለኝ ያልከውን ሕዝብ ዛሬ በእንባዬ በመሻቴ ስጠኝ አንተ እኮ ሕዝብ አለ ሁሉ እስኪድን ድረስ ወደህ የታገስከው እሱን ታድነው ዘንድ ነፍስን የሰጠኸው እኔን በዚህ ዘመን ደግሞ በዚህ ጊዜ ወደ አንተ መንግሥት የጠራኸኝ አምላክ ለዚህ ቀን ነውና ሸክሜን አዝዬ በፊትህ ልንበርከክ ይቅርብኝ ዙፋን ላይ መቀመጥ በክብር ይቅርብኝ ድሎቴን ምቾቴን ማባረር ልቦናውን ጋርዶ ለሞት እያስተኛ ሕዝብህን ሊጨርስ ሊሰቅል ያማረው አለና ንጉሶይ ታሪክን ገልብጠ እባክህ
ስቀለው። በመላው ሀገሩ የሞቱን ደብዳቤ መርዶ የነገረ ተነስቷል ህዝብ ላይ ይህንን ለማድረግ ልቡ የደፈረ። ህዝብ ልትታደግ መሳሪያ በጀት ከሆነ የኔምባ በፊት ወድቄ እግሮች ስር ላምባ። በንግስት ማዕረግ ለመሾም ስገባ እንደ ሌሎች ሴቶች ባልሰማመርም ባዶ እጄን አይደለሁ። በልመናና በመጎሱ መንፈስ ንጉስ ቀብቶኝ ነው። በዚህ ቅባት ጉልበት በአንዲት ሌሊት ብቻ ታሪክ ይቀየራል። በዚህ ቅባት ጉልበት የሜዶንና ፋርስ ህግ ይገለበጣል። ይህናም የሞት አዋጅ በህይወት ቀይረ በቅዱሱ ስም በደምህ አትመ። ጥቂት ጊዜ እንዳለው ጠላት ይህን አውቆ በታላቁ ቁጣው ያው ስለተነሳ ነገር መገልበጡን ህይወት መታወጁን የምስራች አውሪ ለነፍሱ ማይሳሳ የታመነ አገልጋይ በቅዱስ መንፈስ ቀብተህ አስነሳ። እኛም ተነስተናል፣ እኛም አንተኛም፣ ነቅተን ተነስተናል ልክ እንደ ዲቦራ ከጎን ደጀን ሆነን ምርኮን ልናፈራ። አዎ ተነስተናል ዛሬም እንደ ያኤል በልፍኛችን ሆነን ድልን ልናበስር። የልመናንና የሞገስን መንፈስ እሱ አፍስሶብናል። ህይወታችን ለዚህ ዓላማ ተሰጥቷል። ዘመኑ የኛ ነው በቤተ ክርስቲያን ዛሬ እኛ ያለን ኃያላን አያንሱም ለእስራኤል እናት ነን።